ጤና ይስጥልን። የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ታማኝ ወቅታዊና ፈጣን ዜናዎች እንዲደርሳችሁ የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያ ወደ እናንተ ጆሮ የሚደርሰው የሆርሙዝ ወሽመጥን በአሜሪካ መዘጋቱን ተከትሎ የዓለም መሪዎች ከፍተኛ ጭንቀት ላይ እንደሚገኙ እየተገለጸ ነው። የተለያዩ ሀገራት በወሽመጡ በኩል እንዴት ብለው እንደሚያልፉ እያሰቡ ሲሆን ትራምፕ ወደ ወሽመጡ የሚጠጋ ማናቸውም መርከብ ላይ እርምጃ እንዲወሰድ አዛለሁ፣ በራሳችሁ ፈርዳችሁ ወደ ወሽመጡ ተጠጉ ብለዋል። ይህን ተከትሎ ታዲያ የቻይና ጦር አስቸኳይ የሆነ መግለጫን አውጥቷል። የቻይና ጦር እገዳው ከቻይና ላይ ሊነሳ ይገባል፣ የቻይና መርከቦችን ሊያካትት አይገባም፣ የቻይና መርከቦች በአካባቢው ለኢኮኖሚ የሚጠቀሙበት እጅግ ወሳኝ መስመር በመሆኑ ለቻይና የልህውና ጉዳይ ነው ሲል የቻይና ጦር ባወጣው መግለጫ አስጠንቅቋል። በሌላ በኩል የአሜሪካን ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ከአሜሪካ ጋር ለመስማማት በውስጥ መስመር እየለመነችኝ ነው ሲል ተናግረዋል። ይህንን የሚያረጋግጥ የመገናኛ ብዙሃን ዘገባ ባይወጣም ነገር ግን ከኢራን የወጣ መረጃ እንደሚያሳየው ግጭቱን ለማርገብ ሲባል የሀሳብ ለውጥ ማድረጓ እየተሰማ ሲሆን ይኸውም በሚቀጥሉት 5 ዓመታት ኒውክሌር መሳሪያ መስሪያ የሚያገለግል ዩራኒየም ለማበልጸግ ለ5 ዓመታት ራሷን እንደምታሳቅብ ስታስታውቅ አሜሪካን ደግሞ ይህንን የመስማሚያ ነጥብ ወደ ጎን በመግፋት ለ5 ዓመታት ሳይሆን ለሚቀጥሉት 20 ዓመታት ዩራኒየም ማብላላት አልችልም ወይም አላብላላም በማለት ፈርሚ ሲሉ ጥያቄ አቅርበውላታል። በሌላ መረጃ ኢራን የመካከለኛ ምስራቅ ሀገራት በአስቸኳይ ካሳ እንዲከፍሏት ስትል ለኳታር፣ ለአማን፣ ለተባበሩት አረብ ኤሚሬት፣ ለሳውዲ አረቢያ፣ ለባህሬን እና ለኩዌት አስቸኳይ የሆነ ማስጠንቀቂያ መስጠቷ ተዘግቧል። ከዚህም ባሻገር አሜሪካ ለ47 ዓመታት አግዳ የቆየችውን የኢራንን ከ100 ሚሊዮን ዶላር በላይ ገንዘብ እንድትመልስ ስትል ኢራን ጠይቃለች። ውጥረቶች አሁንም በከፍተኛ ሁኔታ በባሱበት ሰዓት የእስራኤል ጠቅላይ ሚኒስትር ቤንያሚን አውሮፓ በሚመለከት የሰጡት መግለጫ አውሮፓውያንን አስቆጥቷል። አውሮፓ የሞራል ዝቅጠት ውስጥ የወደቀች አህጉር ሲሉ ነው አውሮፓውያን ከኢራን ጋር መቆማቸውን የተቹት። አድማጭ ተመልካቾቻችን ለሰዓቱ ልታደምጡት ያዘጋጀንላችሁ መረጃዎች ይህንን ይመስሉ ነበር። በሌላ መረጃ ተመልሰን እስክንገናኝ ቸር ቆዩ።